ታውቃላችሁ የልጅ አባት እንኳን እኔ ካሁን በፊት ትዳር ነበርኝ በ17 ዓመቴ ነበር ያገባሁት ግን ብዙ ስቃይና መከራዎችን አይቻለሁ ይሄንን ላይፌ ማውራት አልፈልግም ግን ወደ አረብ ሀገር ስመጣ አረብ ሀገር ልኮኝ እኔ ለመተው ነበር ሐሳቤ ነበረው ማለት ነውና እኔ አረብ ሀገር መጥቼ ግን በጣም ነበር ጎበዝ የሆንኩት በቃ ስሰራ በቃ እንትን ስለ ህፃንም ነበርኩኝ በሰዓቱ ምናምንና ያው ቺት አድርጎብኝ ነው የፈታሁት ቺት አድርጎብኝ እንኳን ስፈታው ብዙ መከራና ስቃዮችን አይቼ ነው የሰራውትን ቤት እንኳን ተነጥቄ ምናምን በቃ በጣም ብዙ ነው ታሪኩ ማውራት አልፈልግም ስለማለክስ ማለት ነው እና ዛሬ ላይ የደረስኩበትን እንዳታዩ ዛሬ ላይ መድረሴን በጣም የምወደው ትላንትና ያሳለፍኳቸውን ሳስብ ነው ማምጣት አልችልም አታቀኝም ልጄ ነኝ አታቀኝም ያው ጭንታት ስማለሽ ግን ምክንያቱም እኔ በ6 ወሯ ነው 6-7 ወር ቢሆናት ነው ትቻት የመጣሁት አታቀኝም እኔ እህቷ እንደሆንኩኝ ነው የምታውቀው ግን በቃ ፈጣሪ የወደደው ሆነ በጣም ደስተኛ ነኝ ገባችሁ በጣም ደስተኛ ለዛ ነው ያሳለፍኩት ህይወቶች በጣም ብዙ ስቃይ መከራ ያሳለፍኩ የሚያሳዝን ታሪክ ሊኖረኝ ይችላል ለዛ ነው ዛሬን በጣም ወደዋለሁ ገባችሁ ዛሬ ላይ ግን ተፋተን እንኳን ሽምግልና መላክ የሚፈልግ ሰው ነው ገባክ ዛሬ ላይ እንኳን ፈልጎኝ እኔ ማግኘት አልቻለም ለምን እንደሆነ ታውቃላችሁ እንደዚህ አድርጌ የጣልኩትን መልሼ ያላነሳም I'm sorry በጣም ኩሩሴት ነኝ በራሴ የጣልኩትን አላነሳም ደስ አይለኝም ዛሬ ላይ ግን ወርቅ እንደዚህ ከእናቴ ቤት እስከ ቤቱ ድረስ እንኳን ቢያነጥፍ አላነሳም